ልቤን ሐሴት ለሞላ ከወዲያ ወዲህ ማለቴ የምድርን ጸጋ ናፍቄ ምቾትን መግዛት መሻቴ ባሪያ ምን ፈልገሽ መጣሽ? እንዴ አባ ሚስትን እንደዚህ ነው እንደምትቀበላት? ያን ሁሉ ነገር ካልሽኝ በኋላ እንዴት እንድቀበልሽ ነው የፈለግሽው? በቃ ከቤተሰቦቼ ጋር መሆን እየከበደኝ ነው። እንታረቅና እንደ ድሯችን አብረን እንሆን። እሱ በፍጹም የማይሆን ነገር ነው። እባክህን በቃ ጨርሻለሁ። አሁን ስራ አለብኝ፣ ስራዬ ልስራበት። ሂጂልኝ። በዱንያ አትፈትነኝ፣ ማጣት ሙሲባ ነው ያአላሁ ደጅ አታስጠናኝ። እንደ እሳት ወላፈን ከሚፋጀው ከሚቃረፈው ሰው ፊት አታቁመኝ አላሁ። ምን ሆናችሁ ነው? ትንሽ ተጋጭተን ነው። በዚህ ሰዓት እኮ መጋጨት የለባችሁም። ገና ወደ ትዳር ከገባችሁ እኮ 1 ዓመታችሁ ነው። እሱማው ደሞ እኮ ናፍቃኛለች። በቃ አሁን ጊዜ አታጥፋ። ጊዜ በሄደ ቁጥር ነገራቶች ይብሳሉ። እሱማው በቃ ልሂድና ይቅርታዋን ተቀብያት ወደ ቤት ልመልሳት። አዎ ሂድ። እዚህ ያለውን ነገር እኔ እሸፍናለሁ። ሂድ። እሺ። ግን ቤተሰቦቿ ምንድነው የምላቸው? እነሱንም ቢሆን አብዝታ ይቅርታ መጠየቅ አለበት። ተነስ ሂድ። ሰላም አለይኩም። ወአለይኩም ሰላም። አንተስ ምን ፈልገህ መጣክ? በቃ ይቅርታሽን ተቀብዬሻለሁ። አሁን ውጪና እንሂድ ወደ ቤት። አሁን እንኳን ሐሳቤን ቀይሬያለሁ። ካንተ ጋር መሆን አልፈልግም። ለምን? ባክስ ቀልድ ነው። መቼም ታውቃለህ ባንተ የሚጨክን አንጀት የለኝም። በቃ መጣሁ። ቦርሴን ወስጄ እመጣለሁ። እጄ ማን ነው? ቤተሰቦችሽን አሁን ምንድነው የምላቸው? በአካል ነገርኳቸውም እኮ አደንግጥ። ታዲያ ምንድነው ያልሻቸው? ያው አንተ ለስራ እንደሄድክና እኔ እነሱ ጋር ረፍት ለማረፍ እንደመጣው ነው የነገርኳቸው። አይ የኔ ሚስት ትለያለሽ እኮ። በያውን ውጪ ነይ ወደ ቤት እንሂድ። እንዴ ና ግባ እንጂ።